ነጋዴነት ምንድነው? እስቲ መገለጫዎቹን ምክንያቶቹን እናንተ እኔ ነጋዴ ስላልሆንኩ ነው። ምን መሰለህ ንግድ በሁለት ይከፈላል። አንደኛው ንግድ ላንተና ለቤተሰብ ብቻ ማካበት እና ከህዝቡ መመዝበርና ይሄ ነጋዴ የሚለውን ስያሜ የሚሰጠው ነው። ሁለተኛው ንግድ ደግሞ መፍትሄ ሰጪ። አሁን እኔ የኔ የንግድ አስተሳሰብ ማስበው ስነግድ መፍትሄ ልሰጥ ነው። ለምሳሌ ዘይት የኛ ዘይት ፋብሪካ ሳይመረቅ 1 ሊትር ዘይት 160 ብር ነበር። በአጋጣሚ መስከረም ላይ ነው የጀመርነው የመጀመሪያው ምርት ስናደርግ እኔ 160 ብር በሸጠው ምንም ችግር የለም። ዋናው አቅርቦት ነው እንጂ የሌለው ግዢው ላይ ሰው እየተበዘበዘ ነው፣ ህዝቡ እየተበዘበዘ ነው። እኔ ግን ከ160 ብር 90 ብር አስገባሁት። ስለዚህ የኔን ትርፍ ትንሽ አደረኩትና የህብረተሰቡን ጥቅም ትልቅ አደረኩት። እኔ ይሄንን ባደረኩት ማግስት ሁሉም ሰው የትመጣ 100 ብርና 90 ብር ላይ መጣ ሁሉም ነጋዴ። ይሄ ሆነ ማለት የኔ ኢሚንት ሌተር ነው። ግን ኢትዮጵያ ላይ ምን ፈጠርክ ማለት ነው? አጠቃላይ ኢትዮጵያ ላይ ያለው የዘይት አስተሳሰብ ያን ያህል እንደማያተርፍ እንትን አደረኩኝ ነገርኳቸው። እና የኔ በቃ የኔ ንግድ አይደለም። ንግድ ማለት ተደምሮ ተቀንሶ